ሰላም ጤና ይስጥልኝ ቪዲዮ ሳትቀዱ ወይም ሪከርድ ሳታደርጉ ፊታችሁን ሳታሳዩና ድምፃችሁ እንኳን ሳይቀር ሳትቀዱ በዩቲዩብ በየወሩ በሺዎች የሚቆጠር ዶላር ማግኘት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ይህ ሲስተም ደግሞ ዩቲዩብ አውቶሜሽን ወይም ፌስለስ ዩቲዩብ ቻናል ይባላል። በአሁኑ ሰዓት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ሙሉ በሙሉ በሰው ሰራሽ አስተዋጽኦ ወይም ደግሞ ኤአይ በሚባለው ፍሪላንሶችን በመቅጠር ብቻ ድንቅ ቪዲዮ ይዘቶችን እያመረቱ ወይም እየለቀቁ የትርፍ ጊዜ ገቢያቸውን እያሳደጉ ይገኛሉ። አስቡት እናንተ ደግሞ ሙሉ ጊዜያችሁ ዩቲዩብ ላይ እና ዩቲዩብ አውቶሜሽን ላይ ካጠፋችሁ ልታገኙት የምትችሉትን የገንዘብ መጠን። በዚህ 20 ደቂቃ ውስጥ ምንም አይነት የቪዲዮ ኤዲቲንግ ወይም የቴክኖሎጂ እውቀት ሳይኖራችሁ ከዜሮ ተነስታችሁ እንዴት ስኬታማ የዩቲዩብ አውቶሜሽን ቢዝነስ መጀመር እንደምትችሉ ደረጃ በደረጃ ሙሉ ሚስጥሩን አሳያችኋለሁ። እስካሁን ማንም ያልነገራችሁን 5 ዋና ዋና ደረጃዎች ዩቲዩብ አውቶሜሽን ለመክፈት የሚጠቅሙ ማለት ነው። የኤአይ ቱሎችን እና ደግሞ ቻናላችሁን በፍጥነት ሞኔታይዝ የምታደርጉበትን ዘዴ እዘረዝርላችኋለሁ። ቪዲዮውን እስከ መጨረሻው ካያችሁት ዛሬውኑ የራሳችሁን ስራ መጀመር የምትችሉበትን ሙሉ በራስ መተማመን ይኖራችኋል። ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉና በቀጥታ ወደ የመጀመሪያውና ከሁሉም በላይ ወሳኙ ደረጃ ኒች ወይም የምትሰሩበትን የስራ ዘርፍ መምረጥ ነው። በአውቶሜሽን ላይ ሁሉንም አይነት ቪዲዮ በአንድ ቻናል ላይ መልቀቅ ወይም ደግሞ አፕሎድ ማድረግ አይቻልም። ትኩረታችሁ አንድ የተወሰነ ርዕስ ላይ መሆን አለበት። ምክንያቱም ዩቲዩብ አልጎሪዝም ቻናላችሁ ስለምን እንደሆነ በግልጽ ካወቀ በኋላ ነው ቪዲዮአችሁን ለትክክለኛው ተመልካች በቀላሉ የሚያደርስላችሁ። በተጨማሪም ከፍተኛ የቪው ክፍያ ወይም ደግሞ ሃይ ሲፒኤም ያላቸውን ዘርፎች መምረጥ ይኖርባችኋል ማለት ነው። በአሁኑ ሰዓት ከፍተኛ ክፍያ ወይም ደግሞ ብዙ ተመልካች ያላቸው ኒቾችን ዘርዝር ይላችሁ ልለፍ። የመጀመሪያው የፋይናንስ እና የገንዘብ አያያዝ ነው። ይሄኛው ደግሞ እንዴት ገንዘብ መስራት ይቻላል፣ ክሪፕቶ ምንዛሬ፣ የኢንቨስትመንት መመሪያዎች፣ እነዚህ በጣም ከፍተኛ። ሁለተኛው ደግሞ ቴክኖሎጂ ኤንድ ፊውቸርስ ነው። አዳዲስ ስልኮችን፣ የጠፈር ሳይንስ ሚስጥሮችን፣ የኤአይ ቱሎችን የምታሳዩ ከሆነ ይህም ከፍተኛ የገንዘብ መጠን ያስገኛል ማለት ነው። ሶስተኛው የጤናና የአካል ብቃት ነው። ሄልዝ ኤንድ ፊትነስ የምንለው የክብደት መቀነስ መንገዶችን፣ ጤናማ ምግቦችን እና ልምዶችን፣ ስፖርት አሰራር ስቴፖችን የምታሳዩ ከሆነ በዚህም ከፍተኛ ገንዘብ ማግኘት ትችላላችሁ ማለት ነው። ዘርፉን እንዴት እንመርጣለን የምትሉ ከሆነ ደግሞ የምትመርጡት ዘርፍ እናንተ የምትወዱትና ከፍተኛ ተከታታይ ሊያገኝ የሚችል መሆኑን አረጋግጡ። ሁለተኛው ደረጃ የቪዲዮአችሁ የጀርባ አጥንት የሆነው ስክሪፕት ማዘጋጀት ነው። በድሮ ጊዜ ያው ሰዓታት ወስዳችሁ ጎግል ላይ መፈለግ ይኖርባችሁ ነበረ። ዛሬ ግን በኤአይ ዘመን ላይ ስለሆነን ቻትጂፒቲ ወይም ደግሞ ክላውድን በመጠቀም በጥቂት ሰከንዶች ውስጥ ፕሮፌሽናል ስክሪፕት ማዘጋጀት እንችላለን። ነገር ግን ዝም ብላችሁ ስክሪፕት ጻፍልኝ ካላችሁት ያው ጥራቱ ዝቅተኛ ሊሆን ስለሚችል ትክክለኛ መመሪያ ወይም ደግሞ ፕሮምፕት መስጠት አለባችሁ ማለት ነው። ለምሳሌ ለኤአይ ወይም ደግሞ ለቻትጂፒቲ ሊሆን ይችላል፣ ለክላውድ ምን ብላችሁ ሰጥታላችሁ መሰላችሁ? 10 የዓለማችን ውድ እቃዎችን የሚናገር ተመልካቾችን ከመጀመሪያው ሰከንድ ጀምሮ የሚስብ ሁክ ያለው 10 ደቂቃ የሚፈጅ የዩቲዩብ ቪዲዮ ስክሪፕት ጻፍልኝ ትሉታላችሁ። አጻጻፉ አዝናኝና መረጃ ሰጪ ሊሆን ትሉታላችሁ ማለት ነው። ኤአይ ደግሞ ሙሉ ስክሪፕቱን መግቢያ ዝርዝርና ማጠቃለያ አድርጎ ይሰጣችኋል። ስክሪፕቱን ስታገኙ ግን እንዳለ ኮፒ አድርጋችሁ አትውሰዱት። የራሳችሁን ማስተካከያ ያደርጋችሁበት ስህተቶችን አስተካክላችሁ እና ይበልጥ ሰው የጻፈው እንዲመስል በማድረግ ጥቂት ለውጦችን በመጨመር ስክሪፕቱን ማዘጋጀት ትችላላችሁ ማለት ነው። ሶስተኛው ደረጃ የሚሆነው ደግሞ ድምፅ ማዘጋጀት ነው ወይም ደግሞ ቮይስ ኦቨር ማዘጋጀት ነው። እንግዲህ ስክሪፕቱ ተዘጋጅቷል። አሁን ደግሞ ይህንን ስክሪፕት ወደ ድምፅ ወይም ደግሞ ወደ ቮይስ ኦቨር መቀየር አለብን። እዚህ ጋር 2 ምርጫዎች አሉን። ምርጫ ሀ የመጀመሪያው ምርጫ የኤአይ ድምፅን መጠቀም ወይም ደግሞ ኤአይ ቮይስ ኦቨር ነው። ያው በአሁኑ ሰዓት እንደ 11 ላብ ያሉ ድንቅ የኤአይ ቴክኖሎጂዎች አሉ። ጽሁፎችን ወደ ድህረ ገጾች ስታስገቡ፣ ዌብሳይት ስታስገቡ ልክ እንደ እውነተኛ ሰው የሚያወራ ስሜት ያለውና ግልጽ የሆነ የእንግሊዝኛ ወይም የሌሎች ቋንቋዎችን ድምፅ ይሰጣችኋል። የዩቲዩብ ሕግ አሁን ላይ ጥራት ያላቸውን እና የሰው ድምፆችን የሚመስሉ የኤአይ ድምፆችን ይቀበላል። ሁለተኛው ምርጫ ደግሞ ፍሪላንሰር መቅጠር ነው። ወይም ደግሞ የበለጠ ፕሮፌሽናልና ተፈጥሯዊ እንዲሆን ከፈልጋችሁ ፊቨር ወይም ደግሞ አፕወርክ ላይ በመሄድ በቪዲዮችሁ ከ5 እስከ 10 ዶላር በመክፈል ድምፃቸውን የሚያበድሩ ሰዎችን ቮይስ ኦቨር አርቲስትን መቅጠር ትችላላችሁ።
ለጀማሪዎች ያው እኔ የምመክረው በኢላይላ ወይም ፍጹም ነፃ በሆነ ኤአይ ድምጽ እንድትጀምሩ ነው። ቻናላችሁ ገቢ ማምጣት ሲጀምር ወደ ሰው ድምጽ ማሳደግ ትችላላችሁ። ምክንያቱም ምንም አይነት ወጪ ሳታወጡ መጀመሪያ ሞኔታይዝ ማድረግ ስለምትችሉ ማለት ነው። አራተኛው ደረጃ ደግሞ ቪዲዮውን ማቀናጀት ወይም ደግሞ ቪዲዮ ኤዲቲንግ ኤንድ ስቶክ ፉቴጅ ይባላል። አሁን ስክሪፕት እና ድምጽ አለን። አሁን ደግሞ ድምጹን ተከትሎ የሚሄድ ማራኪ ቪዲዮ መስራት አለብን። ፊታችንን ስለማናሳይ ተስማሚ የሆነ ቪዲዮ ክሊፖችን እና ፎቶዎችን እናጠራቅማለን። አሁን እነዚህን ነፃ ቪዲዮዎች ስቶክ ፉቴጅ ከየት እናገኛለን ከተባለ ፒክሰል ዶት ኮም የሚባል ዌብሳይት አለ። ፒክሳቤ ዶት ኮም የሚባል ስቶሪ ብሎክስ የሚባል ዌብሳይቶችን በመጠቀም ቪዲዮዎችን ወይም ደግሞ ምስሎችን ማውረድ እንችላለን። እኔ ስቶሪ ብሎክን ሪኮመንድ አደርጋችኋለሁ። እነዚህ ድረገጾች ላይ በመሄድ ስለ ርዕሳችሁ የሚናገሩ ቪዲዮዎችን በነፃ ማውረድ ትችላላችሁ። ቪዲዮችሁን ኤዲት ለማድረግ ካፕከት መጠቀም ትችላላችሁ፣ ወይም ደግሞ ኢንቪዲዮ የተባለ የኤአይ ቪዲዮ ኤዲተሮችን መጠቀም ትችላላችሁ። ኢንቪዲዮ ስክሪፕታችሁ ብቻ ስታስገቡለት ራሱ ተስማሚ ቪዲዮዎችን ፈልጎ ድምፆችን አዋህዶ ቪዲዮዎችን ሰርቶ ይሰጣችኋል ማለት ነው። ዋናው ሚስጥር ተመልካች እንዳይሰለች በየ3 እና 5 ሰከንዱ የቪዲዮአቸው ምስል መቀየር አለበት። መሀል ላይ ጽሁፎችን ወይም ደግሞ ሰብታይትሎችን እና ሳቢ የሆኑ ድምፆችን ወይም ደግሞ ሳውንድ ኢፌክቶችን መጨመር አለባችሁ ማለት ነው። ስለዚህ አሁን ስክሪፕታችን ተጽፏል፣ ቮይሳችን አዘጋጅተናል፣ ከዛ ቪዲዮችንን አዘጋጅተናል። ሁሉም ነገር ሬዲ ሆኗል ማለት ነው። ስለዚህ ቀጣይ የሚቀረን ነገር ምንድን ነው? አሁን ቪዲዮችን ተዘጋጅቶ አልቋል። ነገር ግን ሰዎች ቪዲዮውን እንዲነኩት ካላደረግን ድካማችን ከንቱ ነው። እዚህ ጋር ነው ተምብኔል እና ታይትል ምን ያህል አስፈላጊ መሆኑን ማወቅ ያለባችሁ። ሰዎች ዩቲዩብ ላይ ሲገቡ መጀመሪያ የሚያዩት ቪዲዮውን ሳይሆን ተምኔሉን ነው። ምስሉን በጣም የሚስብ ጥቂት ቃላት ብቻ ያሉትና ጉጉት የሚጨምር መሆን አለበት የምታዘጋጁት ተምኔል ማለት ነው። ይህን ለመስራት ካንቫ የተባለ ድረገጽ መጠቀም ትችላላችሁ። በአውቶሜሽን ቻናሎች ላይ ቀይ፣ ቢጫ እና ጥቁር ቀለማት ሰዎችን የመሳብ እድላቸው ከፍተኛ ነው። በመቀጠል ዩቲዩብ ሲኢኦ ወይም ደግሞ የፍለጋ ማሻሻያ መስራት አለብን። ቪዲዮ ፍለጋ ውስጥ እንዲገባ የቪዲዮ አርዕስት ወይም ደግሞ መግለጫ፣ ዲስክሪፕሽን እና ታግ ላይ ዋና ዋና ቃላቶችን ማስገባት አለብን። ይህንን ለማድረግ ደግሞ ቪድ አይኪው የሚባል ወይም ደግሞ ቲዩብ ባዲ የሚባል የክሮም ኤክስቴንሽኖችን መጠቀም ትችላላችሁ። ለማጠቃለል ያህል እንግዲህ የዩቲዩብ አውቶሜሽን ሙሉ ሂደቱ ይህን ይመስላል። የመጀመሪያው ዘርፍ መምረጥ ወይም ደግሞ ኒች መምረጥ አለብን። ሁለተኛው ደግሞ በኤአይ በተደገፈ ስክሪፕት መጻፍ መቻል አለብን። ሶስተኛው ቮይስ ኦቨር ወይ በመግዛት ወይም ደግሞ በኤአይ ቮይስ ኦቨሮችን ወይም ደግሞ ድምፆችን ማዘጋጀት መቻል አለብን። አራተኛው ቪዲዮ ኤዲቲንግ ነው። ቪዲዮችን ከድምፁ ጋር የሚሄዱ አድርገን ለተመልካቾች ሳቢ እንዲሆኑ አድርገን ኤዲት ማድረግ አለብን። አምስተኛው ተምኔል እና ሲኢኦ ነው። ተምኔል ማለት ሰዎች ልክ እንዳዩት የኛ ቪዲዮ ፎሪ ፔጃቸው ላይ እንደመጣ ክሊክ ማድረግ አለባቸው። ስለዚህ ክሊክ እንዲያደርጉት ደግሞ ሞር ሳቢ እና ማራኪ መሆን አለበት። ሲኢኦ ደግሞ ዲስክሪፕሽን እና ታይትል ታግ ላይ መጨነቅ መቻል አለብን። ሞር ሰርቼብል የሆኑ ኪወርዶችን መጠቀም መቻል አለብን ነው። ይህንን ስራ ለመጀመር ትልቅ ካፒታል አያስፈልጋችሁም። የሚያስፈልጋችሁ ትዕግስትና ኮንሲስተንሲ ብቻ ነው። ብዙ ሰዎች 2 ወይም 3 ቪዲዮ ሰርተው እይታ ወይም ቪው ካላገኙ ያቆማል። ነገር ግን እውነተኛ ስኬት የሚመጣው ቢያንስ ለ3 ወራት በሳምንት 2 ቪዲዮችን ሳያቋርጡ አፕሎድ ማድረግ አለባችሁ። በሂደት ቻናላችሁ ሲያድግና ገቢ ሲጀምር እናንተ ምንም ሳትሰሩ ሙሉ ስራውን ሌሎች ፍሪላንሶች በገንዘብ ሰጥታችሁ ማሰራት ትችላላችሁ። እናንተ ግን በየወሩ በቪዲዮ እይታ በተለያዩ የዩቲዩብ የገንዘብ ማግኛ መንገዶች ብራችሁን መሰብሰብ ትችላላችሁ ማለት ነው። አንዴ እስኪያድግ ነው እንጂ ካደገ በኋላ ብዙ ገንዘብ የምትሰሩበት የዩቲዩብ ቻናል ማድረግ ትችላላችሁ። ስለዚህ ዩቲዩብ አውቶሜሽን በቀላሉ ያለምንም ገንዘብ፣ ያለምንም ወጪ፣ ያለምንም ኢንቨስትመንት መጀመር የምትችሉት አንድ የዩቲዩብ ስራ ነው ማለት ነው። ስለዚህም እዚህ ላይ የሚፈልገው አንደኛው ኮንሲስተንሲ ብቻ ነው፣ ቅድም እንዳልኳችሁ ማለት ነው። የተለያዩ እንድሰራላችሁ የምትፈልጓቸው ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ እያደረጋችሁ የዚህ የዩቲዩብ ቻናል ፋሚሊ መሆን ትችላላችሁ። ይመቻችሁ።